እንድንጸልይ የጧትና የማታ። ስለዚህ በጧት የጸሎት ጊዜ መዝሙረ ዳዊት ወይም ሁሉም የጸሎት መዝሙረ ዳዊት ብቻ ሳይሆን ሌሎችም ጸሎቶች ውዳሴ ማርያምን በሉት ተበልቶ አይጸለይም በጧቱ። ነገር ግን ከዛ ውጭ ያሉትን ጊዜያቶች ደግሞ መዝሙረ ዳዊት ተበልቶ ይጸለያል። በማንኛውም ሰዓት ሆናችሁ ለምሳሌ 7ቱን የጸሎት ጊዜያቶች መጸለይ ቢፈልግ አንድ ሰው መዝሙረ ዳዊቱን ከፋፍሎ መጸለይ ይችላል ማለት ነው። ስለዚህ ተበልቶ ይጸለያል መዝሙረ ዳዊት። ሌላኛው የምትጠየቀው ጥያቄ ደግሞ መዝሙረ ዳዊት ተቀምጦ መጸለይ ይቻላል ወይ? በጣም የሚገርማችሁ ቅድስት ቤተክርስቲያን ጸሎትን ቁመን ቀጥ ብለን እንድንጸልይ ታስተምረናለች። ለቅዱስ ዳዊት የተሰጠው ቃል ኪዳን ደግሞ ለየት የሚል ነው። ለምሳሌ መዝሙረ ዳዊትን ይላል መዝሙረ ዳዊትህን ቁሙ የጸለየውን ያየውን ሁሉ ሰው እምርልሃለሁ የሚል ቃል ኪዳን አለው ቅዱስ ዳዊት። በጣም ያስገርማል። እናንተ በጸለያችሁት ያያችሁት ሁሉ ይማራል። እንዴት ያለ ቃል ኪዳን ነው! ደስ የሚል ቃል ኪዳን ነው። ሌላኛው ደግሞ ተቀምጦ የጸለየውን ይለዋል መዝሙረ ዳዊትህን ተቀምጦ የጸለየውን እርሱንና ቤተሰቡን እምርልሃለሁ። ያ እንኳን ባይሆን ተቀምጦ መጸለይ ቆሞ መጸለይ ባይቻለው ህመም ቢያጋጥመው ችግር ባይጋጥመው ጋደም ብሎ ተኝቶ የጸለየውን ደግሞ እሱን ራሱን እምርልሃለሁ የሚል ቃል ኪዳን አለው ማለት ነው። ስለዚህ መዝሙረ ዳዊት ቆማችሁም ተቀምጣችሁም መጸለይ ትችላላችሁ ማለት ነው። የበለጠውን ቃል ኪዳን እናንተ ታውቃላችሁ። እናንተ ማጸለይ በዚህ መሰረት ማድረግ ትችላላችሁ ማለት ነው። ሌላኛው መዝሙረ ዳዊት ከሩካቤ በኋላ መጸለይ ይቻላል ወይ? ህልመ ሌሊት ቢገጥማችሁ ወይም ደግሞ ባለትዳሮች ሩካቤ ስጋ ከፈጸማችሁ በኋላ መጸለይ ይቻላል ወይ ነው ሌላኛው። እውነቱን ለመናገር ትዳር በራሱ በእግዚአብሔር ዘንድ የተከበረ ነው። በቅድስት ቤተክርስቲያን ተጋብተው ህይወታቸውን የሚመሩ ህዝበ ክርስቲያን ጋብቻቸው ንጹህ ነው። ቅዳሴያችንም ይላል እኛ ጋብቻ ንጹህ እንደሆነ እንናገራለን፣ ልደትም ርኩሰት እንደሌለበት እንናገራለን ይላል ቅዳሴያችን። ስለዚህ ትዳር ሩካቤ የተቀደሰ ነው በእግዚአብሔር ዘንድ ባለትዳሮቹ ማለት ነው። ከትዳር ውጭ ያለው ግን ያው ዝሙት እንደሆነ ሁላችንም እናውቃለን። ስለዚህ ከትዳር በኋላ ያለው ሩካቤ ቅዱስ ስለሆነ የተቀደሰ ስለሆነ ማድረግ የሚገባን መጸለይ ነው የሚገባን ማለት ነው። ከቻላችሁ ታጥባችሁ ውሃ ካለ ከሌለ ደግሞ ምንም ችግር የለውም ተነስታችሁ መጸለይ። ህልመ ሌሊትም አንድ ሰው ቢያጋጥመው እንደዛ ነው ማድረግ ያለበት። ከመጸለይ መከልከል የለበትም። ቢቻለው ታጥቦ ባይቻለው ግን ቆሞ ይጸልይ። ምንም ችግር የለውም። እግዚአብሔር አምላክ ጸሎቱን ይቀበለዋል። እሱ የመጣበት ስለ ህልመ ሌሊት እንመጣበታለን። ስለ ሩካቤም ስጋ በአጠቃላይ እመጣበታለሁ። ሰፋ ያለ ቪዲዮ አዘጋጅቻለሁ። እሱንም ፖስት አድርግላችኋለሁ ማለት ነው። ስለዚህ በዚህ መሰረት መጸለይ ትችላላችሁ መዝሙረ ዳዊት ማለት ነው። ሌላኛው መዝሙረ ዳዊት የማታ መዝሙረ ዳዊት ደግሞ የትኛው ነው በተደጋጋሚ የምትጠየቀው። መዝሙረ ዳዊት የማታ የምንጸለየው መዝሙር 3፣ መዝሙር 22፣ መዝሙር 40፣ መዝሙር 90 እና መዝሙር 120 እነዚህን አድርገን መዝሙረ ዳዊትን መጸለይ እንችላለን እንድንጸልይ የጧትና የማታ። ስለዚህ በጧት የጸሎት ጊዜ መዝሙረ ዳዊት ወይም ሁሉም